ቤተሰቦቼ እንዴት ናችሁ? እስቲ ዛሬ አንዳንድ ነገር እናውራ ማለት ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ምክንያቱም በጣም ብዙ ተመልካች ሰብስክራይብ አያደርግም። ሰብስክራይብ ማድረግ ማለት አንደኛ ይህንን ቻናል ለሌሎቹ እንዲደርስ ያደርጋል ማለት ነው። ሁለተኛ ደግሞ አዳዲስ ቪዲዮዎች በሚጫኑበት ሰዓት ወደ እናንተ እንዲመጣ ስለሚጠቅም ሰብስክራይብ እንዳታደርጉ ትጋብዛችኋለሁ። ዛሬ እንድንነጋገርበት የምፈልገው መንፈስ ጠንካራ ሰው ምን ይመስላል የሚለውን ነው ማየት ነው እና ራሳችሁንም እንድትገመግሙትበት እፈልጋለሁ። መንፈሰ ጠንካራ ነኝ ብላችሁ የምታስቡ ሰዎች እንድትበረታቱ እፈልጋለሁ። መንፈሰ ጠንካራ ያልሆነ ሰዎች ደግሞ ተጎጂ ነን። ስለዚህ መንፈሳችን ጠንካራ እንዲሆን ማበረታታት እፈልጋለሁ ማለት ነው። ምክንያቱም ጠቃሚ ነው። ምክንያቱም በዚህ ምድር ላይ ስንኖር አፕ ኤንድ ዳውን አለ፣ ውጣ ውረዶች አሉ። እነዛ ውጣ ውረዶች እንዴት ነው ልንቋቋመው የምንችለውን የሚለውን ነገር ራሳችንን ማስለመድ ራሳችንን ማሳደግ ይጠበቅብናል ማለት ነው። ስለዚህ መንፈሰ ጠንካሮች እንግዲህ ምንድን ነው ኳሊቲያቸው የሚለውን ነው የምናየው ማለት ነው። አንደኛ ፍርሃት የለባቸውም። እንግዲህ ፍርሃት የለባቸውም ሲባል አንዳንዴ ፍርሃት የሌለበትን ሰው በሁለት አይነት ነው የምናየው። አንዳንዱ እውቀት ከማጣት የተነሳ ፍርሃት የለበትም። ስለዚህ ስለሚመጣበት ነገር ስለሚደርስበት ነገር እውቀት ስለሌለው ደፋር ይሆናል ማለት ነው። ሁለተኛ ደግሞ በእውቀት የሚመጣበትን ነገር ይሄ ነገር ቢመጣ ለዚህ ነገር መልስ ይሄ ነገር ይሆነኛል ብሎ ካለው እውቀት የተነሳ ካለው ልምድ የተነሳ ደፋር የሚሆን ሰው አለ ማለት ነው። ስለዚህ ምንም አይነት ነገር ይመጣል ብሎ ችግርም መጣ ደስታም መጣ ምንም የማይመስላቸው ሰዎች አሉ ማለት ነው። እነዛ ደፋሮች ናቸው፣ ሊበረታቱ ይገባሉ። እውቀት ከማጣት የተነሳ የሚዳፈረው ግን አሸንፋለሁ ብሎ ስለሚያስብ ግን ሳያሸንፍ ሲቀር ወዳቂው ራሱ ነው ማለት ነው። ሌላው እነዚህ መንፈሰ ጠንካራ ሰዎች በሌላው ስኬት አይቀኑ። በጣም በቃ ኢትዮጵያኖች ላይ በጣም መጥፎ ባህሪ ያለን ነገር ቢኖር የሚመለከተን ላይም የማይመለከተን ላይም እንቀናለን ማለት ነው። የሚመለከተንም ነገር የማይመለከተንም ነገር መንፈሳዊ ቅናትም አይደለም። መንፈሳዊ ቅናት ማለት ምን ማለት ነው? ከላይ ያረገውን እኔም ባረገው የተሻለ ውጤት ላመጣ እችላለሁ ወይም ደግሞ እንደሱ የተሻለ ኑሮ እኖራለሁ ብሎ ልናስብ እንችላለን ማለት ነው። ከዛ ውጪ ግን ላለው መንፈሰ ደካሞች ናቸው የሚቀኑት። በሰው ስኬት ደስ ሊለን ይገባል። ሰው አንዳንድ ነገሮች ስለተሳካለት፣ መንገድ ስለተሳካለት፣ ህይወት ስለተሳካለት፣ ትዳር ስለተሳካለት፣ ጓደኝነት ስለተሳካለት፣ ስራ ስለተሳካለት ደስ ሊለን ይገባል። ሁለታችን ማተን ከምንቀመጥ የሱ ደስታ በነገራችን ላይ ደስታም ሀዘንም ይጋባል። አጠገባችን ያለ ሰው ደስ ካለው ደስታው ይጋባል፣ ከከፋው ደግሞ ሀዘኑ ይጋባብናል ማለት ነው። ስለዚህ መንፈሰ ጠንካራ ሰዎች በሰው ውጤት በሰው ስኬት አይቀርም። ሶስተኛ መንፈሰ ጠንካራ ሰዎች ባለፈ ነገር አይጸጸቱም። በጣም ሰውን ከሚጎዳ ነገር አንዱ ባለፈ ነገር መጸጸት። ኢቭን ልናሻሽለው የማንችላቸው ነገሮች ለምሳሌ አሉ። በቃ ያለፈ ነገር በእኛም ስህተት ይከሰት በሌላም ስህተት ይከሰት አለፈ። ስለዚህ ስለዛ ነገር እኔ ባስብ የማመጣው ነገር የለም ዲፕሪሺየት ከማድረግ በስተቀር ወይም ደግሞ ራሴን ከማስጨነቅ ራሴን ከመጉዳት በስተቀር ያለፈ ነገር አለፈ። ካለፈ ነገር ትምህርት ተምረን ለነገ ማስተካከል መቻል ነው እንጂ ያለብን ስላለፈው ነገር እያሰብን እየተሰላሰልን እንዲህ ባላደርግ እኮ እንዲህ አይሆንም ነበር እንዲህ ባላደርግ እንኳን እንዲህ አይሆንም ነበር ብንል ትርጉም የለውም ማለት ነው። መንፈሰ ጠንካራ ሰዎች ራሳቸውን አሳልፈው አይሰጡም፣ አይሸነፉም። ምን ማለት ነው? ብዙ ጊዜ መንፈሰ ጠንካራ ሰዎች አካላቸው እንኳን ቢደክም ባስተሳሰባቸው እና ባመለካከታቸው ብርቱ ናቸው። ስለዚህ አሳልፈው አይሰጡም፣ ደካማ አይደሉም ማለት ነው። ሁለተኛ ደግሞ ለውጥን አይፈሩም። ለውጥ ብዙ ጊዜ ሰዎች ይፈሩታል።
ለምንድን ነው የሚፈሩት? የሚያመጣው ነገር አለ። አሁን በስራ ቦታ ላይ ለውጥ ሲመጣ ወይም ደግሞ ይሄ መዋቅር ምናምን ሲባል ብዙ ጊዜ እንፈራለን። ያደናቀፈን ይችላል ብለን ስለምናስብ እንፈራለን ማለት ነው። እና ለውጥን አይፈሩም። ከአቅማቸው በላይ በሆነ ጉዳይ ጊዜያቸውን አያበቃ። በጣም መንፈሰ ጠንካራ ሰዎች ከአቅማቸው በላይ ከሆነ ለምን ጊዜ ያባክናል? የሆነ ነገር ልመልሰው፣ የሆነ ነገር ላስተካክለው፣ የሆነ ነገር ላረገው ካልቻልኩ ስለዛ ነገር ማሰብ ለኔ ጥቅም የለውም ማለት ነው። ሌሎችን ሰዎች ደግሞ አይለማመጡ ማለት መለማመጥ ምንድነው? አያታልሉ ማለት ነው። መለማመጥ በምንድነው የምለው? አያታልሉም። ሌላውን ሰው አድርባይ አይደሉም ማለት ነው። እንግዲህ በሚያጠፉትም ነገር ደግሞ ራሳቸውን ጥፋተኛ ማድረግ ምንም ችግር የለባቸውም። ችግሮችን ይቀበላሉ፣ ጥፋቶችን ይቀበላሉ፣ ይቅርታ መጠየቅም አይፈሩም። መንፈሰ ጠንካራ ሰዎች ማለት ነው። ሁልጊዜ ደግሞ ተመሳሳይ ስህተት አይሰሩም። መንፈሰ ጠንካራ ከሆን ከትላንትናው ችግር ነገ ላይ ያ ችግር ወይ ዛሬ ላይ ያ ችግር እንዳይደርስ ትምህርት ይወስዳሉ ማለት ነው። ስለዚህ ተመሳሳይ ስህተት አይሰሩም። በመጀመሪያ ውድቀታቸው ደግሞ አይሸነፉም። ለምሳሌ ያሰቡት ነገር ላይሳካ ይችላል። ያሰቡት ነገር ስላልተሳካ አይጸጸቱም። ያሰቡት በመጀመሪያ ውድቀታቸው ተስፋ ቆርጦ አይቀመጡም። ሌላው በስተመጨረሻ ደግሞ ዓለም ሁሉን ነገር እንድታበረክትላቸው አይፈልጉም። የራሳቸው ማስተዋጽኦ አለ፣ ራሳቸው የሚሰሩት ስራ አለ። ለዛ ለውጤቱ ማስተዋጽኦ ማድረግ እንዳለባቸው ይረዳሉ ማለት ነው። እና እንግዲህ እነዚህ መንፈሰ ጠንካራ ሰዎች የሚባሉት እነዚህን ኳሊቲ ማሟላት መቻል አለባቸው። አንተስ መንፈሰ ጠንካራ ናችሁ ወይ? መንፈሰ ጠንካራ ደግሞ ምን ማሟላት አለባቸው የሚለውን ነገር ልትመለከቱት ይገባል። አመሰግናለሁ። ሼር፣ ሰብስክራይብ